የአክሱማውያን ቀደምት አምልኮና የክርስትና ወደ ኢትዮጵያ መግባት። ሃይማኖትን በተመለከተ ቀዳማዊ ምኒልክ ከአባቱ ከሰለሞን ኦሪተ ሕግን ይዞ መጥቶ ስለነበረ ከክርስትና በፊት በአክሱምና በአካባቢው የነበሩት እንዲሁም በዛሬዋ ኢትዮጵያ ልዩ ልዩ ቦታዎች ሰፍረው የነበሩት ሕዝቦች የኦሪትን ሃይማኖት ተቀብለው በእግዚአብሔር ሲያመልኩ ነበር። ሆኖም ሁሉም ሕዝቦች ኦሪትን የተቀበሉ ነበሩ ማለት አይደለም። ከቀዳማዊ ምኒልክ በኋላ የተከታተሉት ጥቂት ነገስታትም በኦሪት ሲመሩ ቆይተው የኢትዮጵያ መናገሻ ናፓታ ሲሆንና የነገስታቱ ሃይማኖት በግብጽ አማልክት ሲመራ በአክሱምና በአካባቢው የነበሩት ህዝቦች ግን የግብጽን አማልክት አልነበረም የሚያመልኩት። ከኦሪት መግባት በፊት የተለያዩ ጣዖታትን ነበረ የሚያመልኩት። በተለይ እባብ በዋናነት ይመለክ ነበረ። ይህንን ጉዳይ በተመለከተ ታሪከ ነገስቱ ሳይቀር በግዕዝ እንዲህ ማለት ይገልጸዋል። ወመጽአ አባ ሰላማ ምስለ አቡሁ ወሕዝበ ኢትዮጵያስ እለ ሐለው በሕገ ኦሪት ወቦ እለ ነበሩ እንዘ ያመልኩ ባርዌ በማለት ባጭሩ ከኦሪት በቀር ሌሎች በእባብ የሚያመልኩ እንደነበሩ ይገልጻል። ለሰዎች ሕግና ሥርዓት ከእውነተኛው አምላክ ባልተሰጠበት ጊዜ ነገዱ ሁሉ ልቡ ያሰበውን እየመረጠ ያመልክ እንደነበር ይታወቃል። ሌላው ቀርቶ ከጥፋት ውሃ በኋላ የዘር መነሻ የሆነው ኖህ አምላኩን አውቆ ይኖር የነበረ ቢሆንም ተከታይ ልጆችን የኖህን አምላክ ትተው ትኩረታቸውን ያደረጉት ወደ ጣዖት እንደነበር በተደጋጋሚ አይተናል። በኢትዮጵያ ልዩ ልዩ አውራጃዎችን የተለያዩ የጣዖት አምልኮዎች ነበሩ። ስለዚህ በመጀመሪያው ዘመን ገና ነገደ ዮቅጣን ድንበር ተሻግረው ሳይመጡ ገሚሱ የኢትዮጵያ ነገድ እንደ ጎረቤቱ እንደ ግብጽ በእንስሳትና በፍጥረት ወይም በተፈጥሮ በተለይም በእባብ ያመልክ ነበር። የቀረው ነገድ ደግሞ በየአውራጃው በወንዝ በተራራ በዛፍ ያመልክ ነበር። ነባሩ ሕዝብ ይህንን በመሰለ አምልኮ ሲኖር፣ አጋዚያን ሀበሳን የተባሉት ደግሞ ጥንት በአሶርና በባቢሎን ሲኖሩ ከዚያም በደቡብ አረብ ብዙ ዘመን ኖረው ወደ ኢትዮጵያ ሲሻገሩና ባላባትም ነዋሪ ሕዝብም ሆነው ዘራቸውን ከካምና ከኩሽ ዘር ሲደባልቁ ሃይማኖታቸውንም ደባልቀዋል። እርሱ ሃይማኖት በተለይ በተራው ሕዝብ ዘንድ እባብ አሞራ ይመለክ የነበረ ቢሆንም የሳባውያን አማልእክት ተብለው የሚጠሩት ጨረቃ፣ ፀሐይ፣ ባህር፣ ምድር ናቸው። በተጨማሪም ሞስታር ወይም ሰማይ፣ መርህም ወይም ጨረቃ የሚባሉት ግማሾቹ የሳባውያን የቀሩት የሂሚያሪት የካታባን አማልክት አጋአዚና ሀበሳን ይዘው የመጡትን አምልኮ በአክሱም ቤተ መንግስት እስከ ይዛና ወይም አብርሃ ዘመን ድረስ ይመለክባቸው ነበር።
ከዚህም በፊት እንደተባለውም ከአክሱም መቆርቆር በፊት በነበሩት ከተማዎች በያ፣ በደቀ መሐሪ፣ በከስከሴ ምልክታቸው ተገኝቷል። ብሔርና ምድር፣ ኦስታርና መርህም ደግሞ የአክሱም ነገሥታት ባስቀረጹት ሐውልት ላይ ብዙ ጊዜ በአማልክትነት ጠቅሰዋቸው ስለተገኙ እሱንም ወደፊት እንደወረደ የምናየው ይሆናል። አብራ ከክርስትና በፊት ባስቀረጸው ሐውልት ላይ በግሪክና በግዕዝ ቋንቋ ኢዛና ወልደ እለ አሚዳ ብእስየ ሄለን ንጉሥ አክሱም ወዘህሜር ወዘይራይዳን ወልደ መርህም ዘይአይት መዋዝ ለጸር እያለ የጨረቃን አምላክ እየደጋገመ ያነሳል። ስለዚህ በአክሱም ቤተ መንግሥትና ነገሥታት ዘንድ እስከ ክርስትና መግባት ድረስ መርህም ዋነኛ አምላክ ነበረ ማለት ነው። በተጨማሪም የአዶሊስን ሐውልት በግሪክ ቋንቋ ያስቀረጸው ንጉሥ የግሪኮችን አማልክት ዜውስን፣ ፖሲዶን፣ አሬስን ሲያነሳና የዙፋኑን መታሰቢያ ለአሬስ ሲሰጥ አይተናል። በሳባና በግሪክ እንዲሁም በግዕዝ ቋንቋና አነጋገር መጠሪያው ይለያይ እንጂ አሬስና መርህም አንድ ናቸው። ምድርና አገር፣ ምድርና ብሔር የሚል ፍቺ ያላቸው። በዚህ መልኩ በየቤተ መቅደሱ መሠዊያና በሚቀርጹት ሐውልቶች ላይ እንዲሁም ወደፊት በምናየው ነገሥታቶች በሚያስቀርጿቸው ገንዘቦች ላይ ክርስትና ከመግባቱ በፊት የግማሽ ጨረቃና የመሳሰሉ ምስሎች ተካተውበት ይቀረጹ የነበረ ሲሆን ክርስትና ከገባ በኋላ ደግሞ ይህ ምስል በመስቀል ቅርጽ ሊለወጥ ችሏል። በአጠቃላይ የኢትዮጵያ ሕዝቦች እስከ ክርስትናና እስልምና መግባት ድረስ ባየናቸው ጣዖታት፣ ቀጥሎ በኦሪት ሕግ፣ እንደገናም በቀድሞቹ ጣዖታት እያመለኩ ኖረው እስከ ኢዛና ወይም አብርሃ ድረስ ግማሹ ከአሦራውያንና ከፊንቂ በመነጩ አምልኮ፣ የቀረው በግሪክ አማልክት፣ ከእስራኤል የመጣው ስርወ መንግሥት ደግሞ በእግዚአብሔር ሲያመልኩ ቢኖሩም አንዱ ሲለወጥ ሁሉም የሚለወጥ፣ አንዱ አንዱን ሲሽረው ሁሉም በግዴታ የሚጠቃለሉበት ሁኔታ አልነበረም። ሆኖም የመንግስት ሃይማኖት የሆነውን በርካታ ሕዝቦች ሲከተሉት እንደኖሩ መረዳት እንችላለን። ከዚያም ኢዛናና ሲዛና በነገሱበት ዘመን በ315 ዓመተ ምህረት ክርስትና ወደ ኢትዮጵያ ሊገባ ቻለ። ክርስትና ወደ ኢትዮጵያ የገባበትን ጊዜ አንዳንድ ጸሐፍት 302 ዓመተ ምህረት፣ ሌሎች 320 ዓመተ ምህረት እያደረጉ ጽፈውታል። ነገር ግን በርካታ መረጃዎች በ315 ዓመተ ምህረት መግባቱን ያመለክታሉ። ምንም ቢሆን ግን ክርስትና በኢዛናና በሲዛና ጊዜ በ300ኛው ዓመተ ምህረት መግቢያ ላይ እንደገባ የሚያጠራጥር አይደለም። የአገባቡ ሁኔታ በፍሬምናንጦስ በተባለ ግሪካዊ ነጋዴ አማካኝነት ሲሆን ዝርዝር ታሪኩ ባጭሩ የሚከተለውን ይመስላል።
ክርስትና ወደ ዓለም የመጣው ኢየሱስ ከተወለደ ጀምሮ የነበረ ቢሆንም በመላው ዓለም ለመስፋፋት ግን ረጅም ጊዜ ወስዶበታል። የቆስጠንጢንያ ግዛት ንጉሥ የነበረው ታላቁ ቆስጠንጢኖስ ደግሞ ክርስትና በሰሜን አፍሪካ እንዲስፋፋ ጥረት ያደረገና መሰረት የጣለ ንጉሥ ነበረ። ወደ ኢትዮጵያ እንዲገባ ከዚያም አልፎ በመላው አፍሪካ እንዲስፋፋ ፍላጎት ነበረው። ነገር ግን ኢትዮጵያ የቆስጠንጢንያውን ሳይሆን የእስክንድሪያውን ተቀበለች። ፍሬምናንጦስ የተባለው የክርስትና እምነት ተከታይ የሆነው ግሪካዊ ወይም ሶርያዊ ነው የሚሉ አሉ። ወደ አክሱም ቤተ መንግስት ጎራይ ማለት እድል ገጥሞት በቤተ መንግስት ደረጃ የክርስትናን ሃይማኖት ምንነት ለማስረዳትና ለመመስከር የቻለበት አጋጣሚ ተፈጠረ። በዚህም አጋጣሚ ኢዛናና ሲዛና እንዲሁም እናታቸው አህየዋ ሶፊያ ንግስት ወይም ኢዛናና ሲዛና ሕፃን በነበሩበት ጊዜ በሞግዚትነት ኢትዮጵያን አስተዳድራለች። ይህን ግለሰብ አቅርበው በማነጋገርና ስለ ክርስትና ሃይማኖት ከተነጋገሩ በኋላ ክርስቲያን የመሆን ፍላጎት እንዳላቸው ነገሩት። ፍሬምናንጦስም ስለ ክርስትና መሰረታዊ ትምህርት በአክሱም ቤተ መንግስት በግሉ ካስተማረ በኋላ ራሱ ማጥመቅ ስለማይችል ጳጳስ ለማምጣት ወደ እስክንድርያ አመራ። እዚያም ደርሶ ከሊቀ ጳጳሱ ከአባ ትናቴዎስ ጋር ተገናኝቶ የኢትዮጵያን ሕዝብ ክርስትናን ለመቀበል የሚፈልጉ እንደሆኑ ገለጸላቸው። እናም ወደ አክሱም ጳጳስ እንዲላክ አሳሰበ። በዚህም ጊዜ ጳጳሱ የሀገሩን ቋንቋና ልማድ የምታውቀው አንተው ትሻላለህ በማለት የጵጵስና ማዕረግ ለፍሬምናንጦስ በመስጠትና በመሾም ወደ አክሱም እንዲመለስ ተደረገ። ከዚያም የቤተ መንግስቱን ሹማምንትና ሕዝቡን እንዲሁም ኢዛናንና ሲዛናን እናታቸውን ጨምሮ በክርስትና ልማድ መሰረት አጠመቃቸው። ከዚህ ጊዜ ጀምሮ ማለትም ከ315 ዓመተ ምህረት ጀምሮ ክርስትና የአክሱም መንግስት ሃይማኖትና የሕዝብ ሃይማኖት መሆን ቻለ። ኢዛናና ሲዛና ስማቸውን ለውጠው አብርሃና አጽብሃ ተባሉ። ፍሬምናንጦስ የጵጵስና ማዕረግ ሲሰጠው ከሳቴ ብርሃን አምጪ የሚል ስያሜ ተሰጥቶት በኢትዮጵያ የመጀመሪያው ጳጳስ ሆነ። ከዚያ ጊዜ ጀምሮ ጳጳስ ወደ ኢትዮጵያ በየጊዜው ከእስክንድሪያ ይመጣ ጀመረ። ይህ ሂደትም እስከ 1951 ዓመተ ምህረት ድረስ ቀጥሎ በመጨረሻ በ1951 ዓመተ ምህረት ብፁዕ ወቅዱስ አቡነ ባስልዮስ የመጀመሪያው ኢትዮጵያዊ ጳጳስ በመሆን ኢትዮጵያ ከውጭ የምታስመጣው ጳጳስ ቆሞ በዜጎቿ ጵጵስና እንዲቀጥል ሆነ። ክርስትና ወደ ኢትዮጵያ ከገባ በኋላ ኢዛና ቀደም ሲል የጦርነት ድል ቀንቶስ ሲመጣ ለአማልክቱ መስዋዕት ሲያደርግና የምስጋና ቃሉን ሲያስቀርስ ከነበረበት የጨረቃ ምስል ወጥቶ የመስቀል ቅርጽ መተካት ጀመረ። ክርስትና ወደ ኢትዮጵያ የገባበት ዘመንና አይነት ባየነው መልኩ ሲገለጽ፣ ነገር ግን ከዚህ በፊት እንደተገለጸው የኢትዮጵያ ንግሥት የህንደኬ ጃንደረባ በ34 ዓመተ ምህረት ወደ ኢየሩሳሌም ሄዶ ወደ ጋዛ ሲመለስ በፊልጶስ እጅ ተጠመቀ ተብሎ መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 8 ቁጥር 27-40 ያለው ማለት ነው። ያኔ ንግሥት ህንደኬ በነገሰችበት በመርዌ እንጂ በአክሱም ያልነበረ ከመሆኑም በላይ ምንም ያህል
ሊስፋፋ አልቻለም ነበረ። እንግዲህ የአክሱም መንግስት የቀድሞ ግንኙነቱ ከአረማውያን ግሪኮች እንዲሁም ወገኖቹ ከነበሩ ከደቡብ አረብ እነርሱ መፍለቂያ ከሆነው ከአሦርና ከባቢሎን ጋር የነበረው አሁን ደግሞ ከክርስቲያኑ የቆስጠንጢንያ መንግስትና ከእስክንድሪያ ጋር ሆነ። የክርስቲያኑ ስልጣኔም ከነዚሁ ሀገራት ወደ አክሱም መሰራጨት ጀመረ። ሕንፃው፣ ስዕሉ፣ ቅርጻ ቅርጹ የቆስጠንጢንያን መልክ መያዝ ጀመረ። መነኮሳትና ቀሳውስት ሲመጡ በርካታ መንፈሳዊ መጻሕፍትም እየመጡ ይተረጉሙ ጀመረ። ከክርስቲያን ሀገሮች ጋር በሃይማኖት አማካኝነት የተፈጠረው ትስስርም ለአክሱም ገናናነት ራሱን የቻለ ለውጥ ያስከተለ ነበረ። ሆኖም የቆስጠንጢንያ ወይም የሮም መንግስት የሚፈልገውን አይነት ክርስትና አልነበረም ኢትዮጵያ የተቀበለችው። ምክንያቱም የቆስጠንጢንያ ክርስትናና የግብጽ እስክንድሪያ ክርስትና መሰረታቸው አንድ ቢሆንም ልዩነት ነበራቸውና ነው። በዚህም ሳቢያ ፍሬምናንጦስ ከእስክንድሪያ የጵጵስና ማዕረግ ይዞ በመጣበት ጊዜ የቆስጠንጢንያው ንጉስ ቁንስጣ አደራ እንዳትቀበሉት የሚል ጭብጥ ያለው ደብዳቤ ለኢዛና ልኮ ነበረ። ደብዳቤውንም እንደወረደ በኢዛና ታሪክ ውስጥ ወደፊት የምናነበው ይሆናል።